ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? ሰላምና ጤና በያላችሁበት እመኝላችኋለሁ። ዛሬ ላሳያችሁ የፈለኩት ነገር አንድ ነገር አለ። ላሳያችሁ የፈለኩት ምንድነው መሰላችሁ? ውድ የዩቲዩብ ቻናል ቤተሰቦች ማለት ነው። በመላው ዓለም ላይ ያላችሁ የዩቲዩብ ቻናል ቤተሰቦቼ አንድ የሆነ ነገር ላሳያችሁ ፈልጌ ነው። እዚህ ቪዲዮ ላይ የምታዩት ነገር ማለት ነው በፊት ለፊት በካሜራው ላይ ካሜራው የሚያሳያችሁ ነገር አሁን ያለሁበት ይሄ ማሳያችሁ ግቢ ማለት ነው የስራ ቦታዬ ነውና ስራ የኮንስትራክሽን ስራ ነበርና የምሰራው። የኮንስትራክሽን ስራ ደግሞ በሀገራችን ላይ አሁን ላይ ያለው ሁኔታ ጥሩ አይደለም። አንደኛ የሰላም ጉዳይ ስላለ ማለት ነው። ሁለተኛ ነገር የኑሮ ውድነቱም ሁሉ ነገር በቃ አስቸጋሪ ስለሆነ እሱ ነገር በጣም ቀዝቅዞ ከመስመር ውጭ ሆኗል እንጂ የኮንስትራክሽን ባለሙያ ነኝ እኔ። የኮንስትራክሽን ባለሙያ ነኝ። ከፎርም ወርክ እስከ ፊኒሺንግ በማንኛውም ዘርፍ እሰራለሁ። ግን እሱኛው አሁን ላይ አመርቂ ባለመሆኑ አንዳንድ ጊዜ ታልተገለባበጥን መኝታን ይጎረብጣል የሚባል አባባል አለ። እሱ ነገር አባባል አይደለም፣ እውነተኛ ነገር ነው። የሰው ልጅ ማለት ነው በህይወቱ ይወጣል ይወርዳል፣ ያገኛል ያጣል፣ ይታመማል ይድናል፣ ይደሰታል ይከፋል የሰው ልጅ ማለት ነው በህይወቱ። እና ምን ልላችሁ ፈልጌ ነው መሰላችሁ እዚህ ላይ ማሳየት የፈለኩት ለእናንተ ማለት ነው ይሄ ፊት ለፊት የምታዩት በዚህ በካሜራው በቀኝ በኩል ያለው ካርቶን ነው። ቀጥሎ በመሃል ላይ ያለው ማዳበሪያ ነው። ቀጥሎ በዚህኛው በኩል በግራ በኩል ያለው ደግሞ ሃይላንድ ነው። እና ይገርማችኋል አሁን እኔ ያለሁት ከደሴ 80 ኪሎ ሜትር ርቀት ላይ በምትገኘዋ ቱላ ወልያ በምትባለው ከተማ ላይ ነው ያለው። መደላምባ ዩኒቨርሲቲ በሚገኝበት በመደላምባ ዩኒቨርሲቲ እዛው አጥሩ ስር ነው እየሰራሁ የምገኘው ማለት ነው። እና ይሄን ነገር እዚህ ወሎ ላይ የለም፣ እንደዚህ አይነቱ ግንዛቤ የለም። ይሄ ደግሞ ለምርምር ስራ ይውላል። ይሄ ካርቶኑ ለብቻ ይፈጭና ለፋብሪካ ግብአት ይቀርባል። ማዳበሪያውም እንደዛው ይፈጫል፣ ከዛ ለጥሬ ዕቃ ይውላል። ሃይላንዱም እንደዛው ይፈጫል። እና ምን ልላችሁ ፈልጌ መሰላችሁ ቤተሰቦች፣ አሁን ስራን ሳንመርጥ ከሰራን ለውጥ እናመጣለን። ስራን ሳንመርጥ ይሄ ቆሻሻ ነው፣ ይሄ ለኔ አይመጥንም፣ ይሄ እንደዚህ ነው ሳንል ሳንመርጥ ትንሹን ትልቁን ሳንመርጥ ከሰራን ለውጥ እናመጣለን። አሁን እኔ በዚህ ስራ ተሰማርቼ እገኛለሁ። አሁን ይሄንን የማህበረሰቡ አመለካከት በጣም ዝቅ ያለ ነው። ልክ እንደ ቆሻሻ ነው የሚያዩት አመለካከቱ። ሰው በቃ የሆነ እንደ እብድ ማለት ማዳበሪያ በማዳበሪያ ይሄ ከየቦታው ተለቅሞ ነው የሚመጣው። ያኔ ሰው ማህበረሰባችን በግንዛቤ ገና ስለሆነ እንደ እብድ ወይም ደግሞ የሆነ እንደ ቆሻሻ ነገር ይጠየፈናል።